በስተመጨረሻ ካሌብና ደሊና አመለጡ። በጣም ነው ደስ የሚለው። እስኪ ደሊናና ካሌብ በማምለጣቸው ደስ ያላችሁ ኮሜንት ላይ አሳዩን ውዶቼ። በጣም ነው ደስ የሚለው። ካሌብ ለደሊና ስለደረሰላት ደስ ብሎኛል። ምክንያቱም ሲጠብቃት የነበረ ሰውየው ሊደፍራት አስቦ ነበር። ደሊና ለራሱ እንደሚያደርጋትና ከሱ ጋር እንድታድርና ተጫውቶ እንዲለቃት ነው አስቦ የነበረው ለሷ ሲጠብቅ የነበረ ማለት ነው። ግን አልሆነም። አንቺ የኔ ብቻ ነሽ፣ አሁን የካሌብ አይደለሽም፣ ካሌብ በቁጥጥር ስር ነው ብሎ ንሱ ለራሱ እንዲያደርጋት ነው የነገራት ማለት ነው። ደግሞ እንዲደፍራት ደግሞ ለዛ ለፖሊሱ ነገረው ማለት ነው። ልቀቃት ሲለው አይ አለቃትም፣ ዝም ብዬማ አለቃትም። ገላዋ በጣም ደስ የሚለው በጣም ደግሞ ቆንጆ ናት። እንደዚህ አሳልፌማ አልሰጣትም፣ ለብር ብዬ አሳልፌ አልሰጣትም። የኔ እስር ነው እንደዚህ ብዬ ዝም ብዬ አለቃትም ብሎ ከሷ ጋር እንደሚያድርና ይዟት እንደሚጠፋ ነው የነገረው ማለት ነው። ምክንያቱም ለደሊና ወደዋታል እና ይዣት እሰወራለሁ እንጂ ለብር ብዬ አሳልፌ አልሰጥም ነው ያለው ማለት ነው። ግን አልሆነም። ካሌብን እዛ ታስሮ ነበር እጁና እግሩና ከዛ እንደምንም ብሎ ፎቶ ደረሰላት ማለት ነው። ካሌብ ሲሄድ እሷ ጋር መታውና ደሊና ተነስታ ጀርባው ስትመታው ወደቀ። እነሱ ሁለቱም ደግሞ አምልጠዋል። ምክንያቱም እንዴት ነው የመታችው? ደሊና ከሱ ጋር እንድትተኛ ነው ፎታት የነበረ እጇና እግሯ ማለት ነው። እሷ ደግሞ ተነስታ ስትመታው መሬት ላይ ወደቀ። ከዛ እነሱ ሁለቱንም አመለጡ። መጀመሪያ ግን ምን ፈርቼ ነበረ? እዛ ደሊና መጀመሪያ ላይ መታው ልታመልጥ ስትል በሩ ቁልፍ ነበረ፣ የደጁ ቁልፍ ማለት ነው። ከዛ ነው የመለሳት። ልታመልጥ እንደነበረች ደግሞ ነገረው ለዛ ፖሊሱ ማለት ነው። ፖሊሱ ከቤዛ ጋር ስለሚሰራ ማለት ነው። መጨረሻ ላይ ግን ማምለጣቸው ደስ ብሎኛል። ሌላ ምንድን ነው? ለወይዘሮ አልማዝ ቤዛ በቁጥጥሯ ለሁለቱም በቁጥጥሯ ስር ነው ያሉት ማለት ነው። ወይዘሮ አልማዝ ከቤዛ ጋር እንደሚሰሩ ሁላችን እናውቃለን። ከዛ ልጄ አምጭልኝ፣ ልጄ ለምንድን ነው እንደዚህ የቆየው ስትላት ዝም በይ፣ ሁሉም የሚስተካከል ከሆነ እኔ ምልሽን ስሚ፣ እኔም እኮ ባሌ ነው የማልጨነቅለት መሰለሽ እንዴ? አሁን እኔ ምልሽ ብቻ ነው መስማት ያለብሽ፣ ዝም በይ፣ ወሬ አታብዢ። ያቺ አሮጊት አዜብና አንቺ አሳልፋችሁ እንደምትሰጡኝ በምን እርግጠኛ ሆናለሁ ብላ ስልኳ እናት የቀመቻት ማለት ነው። በጣም ነው የሚያሳዝነው ማለት ነው። ምክንያቱም ወይዘሮ አልማዝ ወድ አይደለም እንደዚህ ልጇ አሳልፋ የሰጠችው። ያ ሚስጥር ነው ያስፈራት፣ ሚስጥሯ እንዳይወጣ እንጂ ካሌብ እንዲታሰርና ከሷ እንዲርቅ አትፈልግም ማለት ነው። አሁን ስለ ልጇ ስትጠይቃት እንደዚህ ምንም መብት የለሽም፣ የመናገር መብት እንኳን የለሽም፣ ምንም መብት ልተሰጣት አልቻለችም በገዛ ቤቷ ማለት ነው። በጣም ነው የሚያስጠላው ማለት ነው። እሷ ስልኳ ለምንድን ነው የቀማቻት? ተጠራጥራለች። በያ ዮናስ የሚባለው ለዮናስ አሳልፈው ይሰጡኛል ብላ ነው የተጠራጠረችው እና በምን እርግጠኛ ሆናለሁ ብላ ነው ስልኳ የቀመችው። ካሌብን እዚህ ጋር እስከሚመጣ ድረስ እና የኔ ብቻ እስከማደርገው ድረስ አሁን አርፈሽ ተቀመጪ፣ አንቺ ከዚህ ሳሎን ቤት መንቀሳቀስ የለብሽም፣ መውጣትም መደወልም የለብሽም ብላ ስልኳ እንደያዘቻት እሷ ደግሞ ከሳሎን እንዳትንቀሳቀስ ስትነግራት ወይዘሮ አልማዝ ደግሞ በገዛ ቤቴ እንደዚህ ለምንድነው የምታደርጊ? እኔ እኮ እናትሽ ነኝ። እንደዚህ ለምንድነው ግፍ የምትሰሪ? ያቺው ጓደኛ የድሮ ጓደኛ መዛ ቤት ቆለብሽባት። ለምንድነው እንደዚህ ማድረግ እኮ ጥሩ አይደለም ስትላት ልትሰማት አልቻለችም። ምንም ማድረግ ደግሞ አትችልም ማለት ነው። ሁለቱንም በቁጥጥር ስር ነው የዋሉት ማለት ነው። አሁን
እንደዛ ብታደርግም ካሌብና ደሊና ስላመለጡ እነሱ ይደርሱላቸዋል። አሁን ደሊና ለካሌብ ትነግረዋለች ብላችሁ ታስባላችሁ? እስኪ ኮሜንት ላይ ሀሳባችሁ አስቀምጡ። ምክንያቱም እዛ አንድ ላይ ታስረው ሳለ አልነገረችውም። እኔ እንጂ አላቅም ነው ያለችው ማለት ነው። እነማን ናቸው ሲላት አልነገረችውም። እና ትነግረዋለች ወይስ አትነግረውም? እናንተስ በእሷ ቦታ ብትሆኑ ምን ታደርጉ ነበረ? እሷ ለምንድን ነው ያልነገረችው? ቤቱ ሰላም እንዲያገኝ ሰላሙ እንዳይፈርስ ነው እንደዛ ያደረገችው ማለት ነው። ምክንያቱም በጣም ታስባለች፣ በጣም ጎበዝ ናት። ደሊና ከዚህ በፊት በጣም ሲያሰቃዩት እንደነበሩ ሁላችን እናውቃለን። እና ከእናቱ ጋር እንዳይለያይ ከእናቱ ጋር እንዳይጠላ በጣም ነው የምትጠነቀቀው ማለት ነው። ምክንያቱም እንደዚህ እንድትሆን ምንድን ነው ያደረጋት? ለሱ በጣም ስለምትወደው ለሱ ያላት ክብር ነው እያሳየችው ያለችው ማለት ነው። እንደዚህ እያደረጉች ለምንድን ነው እንደዚህ አንቺ የምታስብ የላቸው ሲላትም ነበረ። ስለዚህ ትነግረዋለች ወይስ አትነግረውም? ኮሜንት ላይ ጻፉልኝ ውዶቼ። ወይዘሮ አዜብ በሩ ክፈችኝ ስትላት ምንም ልትከፍታት አልቻለችም ማለት ነው። በስራሽ ነው እንደዚህ እንድትቆለፍ ያደረገች፣ ዝም በሊ አፍሽን አትክፈቺ ስትላት እባክሽን ክፈችኝ ስትላት ልትከፍታት ፈቃደኛ አይደለችም። ዝም በይ፣ ዝም አልልም ካልሽ ገብቼ ነው ግንባርሽ መለሽ ብላት ሄደች ማለት ነው። ወይዘሮ አልማዝ ደግሞ እዛ ሳሎን ቁጭ ብለው ሳስቡ ነበረ ማለት ነው። ምክንያቱም ጓደኛዬ እኔ ካልደረስኩላት ሁሉም ነገር ይባላሻል። ስለዚህ አንድ ነገር ማድረግ አለብኝ። ቁልፉን ፈልጌ እንድከፍታት እና እንድረዳት እሞክራለሁ ስትል ቁልፉን እየፈለገች ሳለ ደሊናና ካሌብ ማምለጣቸው ነገራት። ያ ፖሊስ ማለት ነው። ለቤዛ እንዳመለጡ ሁለቱንም ነገራት። እሷ ደግሞ ምን እየጠበቀች ነበረች? ቤዛን እንዲገድሏትና ከካሌብን እንዲያርቃት ነው ፈልጋ የነበረችው። ግን ደግሞ ሁለቱም ስላመለጡ ምንም አልሆነችም ደሊና ማለት ነው። ስለዚህ በጣም ነው የተናደደችው። ለምንድን ነው ቀድሜ የከፈልኳችሁ እንደዚህ እንዳይሆን አይደለም እንዴ ብላ በጣም ተናዳ ስለነበረ ያ ሲጠብቃት የነበራት ልጅ ለሱ ያዙት፣ እሱ እንዲያዝ ነው የነገረችው ማለት ነው። ለሱ ይዘው ምን እንደሚያደርጉት አብረን የምናየው ይሆናል። ከዛ በጣም ተናዳ ወይዘሮ አልማዝ ለወይዘሮ አዜብ ልትከፍታት ስትሄድ በሩን ስትከፍተው ነበርና ቤዛ መጣች። እናንተ ሁለታችሁም ተባብራችሁ አንቺ አረጊት ከነሱ ጋር ነው ምሰሪ፣ እኔ ከኔ ጋር መስሎኝ ምታግዝኝ መስሎኝ አንቺ ነው አሳልፈሽ የሰጠሽው፣ አንቺ ነው እንዲያመልጥ ያደረግሽ ብላ መሳሪያ አውጥታ ልትገድላት ስትል ወደ ውስጥ ገባች። ወደ ወይዘሮ አዜብ ያሉበት ክፍል ማለት ነው። ስለዚህ እናንተ ሁለታችሁም እነሱ እንዲያመልጡ ምክንያት የሆናችሁ እናንተ ናችሁ ብላ ለሁለቱም መሳሪያ አውጥታ ልትገድላቸው ስትታገል ነበር ማለት ነው። ምክንያቱም ለእናንተ አጥፍቼ እኔም ራሴ እጠፋለሁ ብላ መሳሪያ ወደ ወይዘሮ አዜብ ደቀና ነበርና ከዛ ሁሉንም መሳሪያው ይዘውት ነበረ። ወደ እነሱ የተተኮሰ አይመስለኝም፣ ወደ ላይ ነው የተተኮሰው እና ምንም እንዳልሆኑ ተስፋ አደርጋለሁ። በሚቀጥለው ደግሞ ምን እንደሚሆን አብረን የምናየው ይሆናል ማለት ነው። ነገር ግን የዛሬ በጣም ነው ደስ የሚለው። ቤዛን ከዛ ቤት ማውጣት አለባት የምትሉ ኮሜንት ላይ ጻፉልኝ፣ ወይም ደግሞ በላይ ካሳየኝ ውዶቼ። ምክንያቱም ካሌብን የወረቀት ፍቺ አምጥቶ ቢፈታት ጥሩ ነበረ። ሁለቱም ደግሞ ይጋቡልን የምትሉ ደሊናና ካሌብ ማለት ነው። መጀመሪያ ግን እናቱ ማወቅ አለበት፣ እውነቱ መውጣት አለበት። እውነተኛ እናቱ ማወቅ አለበት ካሌብን ማለት ነው።
የዛሬው ይህንን ይመስል ነበር። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አትርሱ ውዶቼ። ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር ስለምታደርጉልኝ ደግሞ አመሰግናለሁ። በጣም ነው የማመሰግነው ውዶቼ። ባይ ባይ። ቸር ቆዩልኝ።